በዚያ አጋጣሚ በእያንዳንዳችን ቤት ውስጥ ያለ ችግር ጠቅሼ ልለፍ። ሁላችንም ቤት ማለት ነው ቲቪ አለ አይደል? ቲቪ ያለበት ቤት አለ? እኔ ቤት የለም አልহামዱሊላህ። ቲቪ ቢቻል እንግዲህ ይሄን ጉዳይ አልገባበት ወዚሩል ኻሪጂ ጋር ተነጋግራችሁ የምታረጉት ጉዳይ ስለሆነ ይሄንን ያመለከተ የውስጥ ጉዳይ ሚኒስቴሮች ስላሉ መጀመሪያው ጉዳይ እነሱ ጋር ደርሶ ነው እልባት ሊያገኝ የሚችለው። እኔ እዛ ጉዳይ ውስጥ አልገባም። ኋላ ደግሞ በዚህ ጋር አብጣችሁ በዚህ ጋር ተፈልጣችሁ መጣችሁ ኢማንን እንድትሞላ አልፈልግም። እዛ ጉዳይ ውስጥም አልገባም። አላያል ቲቪ የሚባለው ነገር ብዙ ጣጣ አለው። ግን በእያንዳንዱ ቲቪ ማስቀመጫችን ብዙ ጊዜ መጽሐፎች ማስቀመጫ አለው አይደል እንዴ? ብዙ ጊዜ ሙስሊም ቤቶች ሄዳችሁ በምትዘይሩበት ሰዓት ባለማወቅ ወይንም በመርሳት ሊሆን ይችላል፣ ወይንም በመዘናጋት ሊሆን ይችላል። በቁርአን በቲቪ ማስቀመጫ ስር ቁርአን ተቀምጦ ታገኛላችሁ። ቲቪው ደግሞ ይከፈትና ወይ ሙቪ ነው የሚከፈተው፣ ወይ ዜና ነው የሚከፈተው፣ ወይ ደግሞ ሌላ ነገር ሊከፈት ይችላል። ያ የተከፈተው ቲቪ የሚያስተላልፈው ጸጉራቸውን የለቀቁ ሴቶች ወይንም አግባብ ያሌለው አለባበስ የሚለብሱ ሌላ ነገር ኸምር ማስታወቂያ፣ ቁማር ማስታወቂያ፣ ያ ሁላ ማለት ነው እየተላለፈ የአላህ Subhanahu Wa Ta'ala ቃል እዛ ስር ነው ያለው። ይሄ ወይ ተዘናግተን ነው ወይ ረስተን ነው ወይ ችላ በማለት የምናረገው ነገር ነው። ስለዚህ እያንዳንዳችን ዛሬ ወደ ቤታችን በምንመለስበት ሰዓት ቁርአን ከቲቪ ስር ተቀምጦ ያገኘነው እንደውም ወላሂ አውጥተን ለሚገባው ቦታ ልናስቀምጠው ይገባል። አላህ ስለ ቁርአን ሲናገር ስለ ታላቅነቱ ሲናገር ምን ይላል? لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله عدل لندي تراروش مالنو ميكتكتوبت لن يندس ستلسو بسريال تراروش بسد مشكم أما يجلد تلك الله سبحانه وتعالى قالنا جن چلا بمالد أني سبحان الله عندان دي قرمينيا ወይ ካልሆኑ መጽሐፎች ጋር ቁርአን የሆነ ቦታ እናገኘዋለን፣ ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጽሐፎችን ደርድረን ማለት ነው እናስቀምጣለን። ይሄ ሁላ ለቁርአን የሚገባው ክብር አይደለም። ለዛ ነው ኢማሙ በይሐቂ ረህመቱላህ ዐለይሂ ሸዕብ الإيمان በሚባለው ኪታባቸው ውስጥ ቁርአን ለቁርአን ለምን መሰጠት ያለባቸውን አዳቦችን 1 2 3 ብሎ ሲቆጥሩ ምንድን ያሉት? አላ يحمل على المصحف كتاب آخر ولا ثوب ولا شيء إلا أن يكون مصحفان فيوضع أحدهما فوق الآخر فيجوز. البيحقي رحمة الله عليه سماچاو أحمد حسين علي ይባላል። ትልቅ ዓሊም ናቸው። በተለይ በሻፊዒያዎች ዘንድ ማለት ነው ትልቅ ክብር ያላቸው አንቱ የሚባሉ አንጋፋ ዓሊም ናቸው። ማው በይሐቂ ረህመቱላህ አልኩራሳኒ አረብ አይደሉም፣ የፐርሺያ ሰው ናቸው። እና ምን ይላሉ? አንድ ለቁርአን መሰጠት ካለበት አዳብ ብለው ሲቆጥሩ ألا يحمل على المصحف كتاب آخر بقرآن لا مالنا ليلا القرآن على مجان على مسكمتنا عند ولا ثوب على اللم ليلا مالنا مصحف لبسن على مسكمت ولا شيء وينم كنزي وجي يالو نغروچن على مسكمتنا لقرآن مسطت ያለበት አዳብ ይሉናል። ነገር ግን ሁለት ማለት ነው ሙሳፎች ቁርአኖች አንድ ላይ ያሉ እንደሆን አንዱም በአንዱ ላይ ማስቀመጡ ችግር የለው።